ሰላም 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 ለእናንተ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ያው ጠፋ እያልን ነው እኛ ብቅ እያልን ያለ ነው። ያው እንደምታውቁት ማለት ነው ሮመዳን አይደል? ለዛ ነው ጠፋ ያልነው እና እንዴት ናችሁ? ደህና ናችሁ? ያው ሮመዳን ሊፈታ ትንሽ ቀናቶች ሊቀሩን ተመስገን፣ ጾሙ ሊፈታ ማለት ነው። እና ያው እንደምታውቁት ሁልጊዜ ከመግቢያዬ የምናገረው ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ዛሬ በእውነት እኔ የምነግራችሁ የሚጠቅማችሁ ነገር ነው። ይህን ነገር ሼር አድርጉት፣ እናንተም ይጠቅማችኋል። አብሶ እኛ በሰው ሀገር ላይ ያለን ልጆች እንደዚህ አይነት ነገሮችን አሁን የምነግራችሁ ነገሮችን ያው የምታስቀምጡበት ቦታ ካለ ገዝታችሁ ብታስቀምጡ፣ ቤታችሁም ቢሆን ገዝታችሁ ብታስቀምጡ የሚጠቅማችሁ ነገር ነው የምነግራችሁ ማለት ነው። ማለት አሁን ለምሳሌ ፍሪጅ፣ እንደዚህ ጋዝ ሊሆን ይችላል። አሁን 20 ምናምን ሺህ ብር የነበረው 50 ምናምን ሺህ ብር ገብቷል። ፍሪጅ ራሱ 40 ምናምን ሺህ ብር የነበረው 80 እና 90 ገብቷል። እና እንደዚህ አይነት ነገሮች ገዝታችሁ ብታስቀምጡ በጣም አሪፍ ነው እላለሁ። እየጨመረ ሁሉ ነገር እየጨመረ ስለሚሄድ ለራሴ እንትን ያልኩትን ነው ለእናንተም ላካፍላችሁ የማለት ነው። አሁን እኔ ገዛለሁ ካልኩት ጀምሮ እስካሁን 40 ሺህ ብር ነው የጨመረው፣ 40 ሺህ ብር እና እንደዚህ ፍሪጆች እንደ ቀሳል እንደ ጋዝ በቃ እንደዚህ አስፈላጊ ነገሮችን ያው በቤት ኪራይ ውስጥም ብትኖሩ የሆነ የምታስቀምጡበት ቦታ ካለ ገዝታችሁ ብታስቀምጡ አሪፍ ነው እላለሁ። እኔ በእውነት በጣም የገረመኝ አሁን እኔ ገዛለሁ ካልኩ ጀምሮ 40 ሺህ ብር ነው የጨመረው። እና እንደዚህ አይነት ነገሮችን ግዙና ይጠቅማችኋል። ከቀን ወደ ቀን ነው የሚጨምረው። በጣም ይገርማችኋል። ብር ጎሏቸው ሄዶ እስከሚያመጡ ድረስ ማለት ነው። በማግስቱ ተመልሶ ሲሄዱ 3000 ብር ጨምሮ ጠበቃቸው። 3000 ብር በማግስቱ ተመልሶ ሲሄዱ ማለት ነው። እና እንደዚህ ኤሌክትሪክ ነክ ነገሮች በጣም ዋጋቸው እየጨመረ ነው ያለው ከቀን ወደ ቀን። ብራችሁን ዝም ብላችሁ ወይንም ባንክ ምናምን ከማስቀመጥ ወይም ዝም ብላችሁ በእጅ ከመያዝ እንደዚህ አይነት ነገሮችን ወደፊት ራሳችሁ ስትሄዱ መግዛታችሁ ስለማይቀር ጥሩ ቤተሰብ ካላችሁ ገዝቶ የሚያስቀምጥላችሁ ሰው ካለ እንደዚህ አይነት ነገሮችን ገዝታችሁ ብታስቀምጡ በጣም አሪፍ ነው እላለሁ። እኔ በእኔ በኩል እኔ ጋር የገጠመኝን ነገር ላካፍላችሁ ብዬ ነው ውዶቼ። እና በተረፈ እኔ ጠፋ እያልኩ ነው መጣ እያልኩ ያለሁት ያው አለ አይደለ በቃ አይመችም፣ ሮመዳን ላይ አይመችም። ከዛ እንላለን፣ እናጥባለን፣ ሳን ቤት እንጠርጋለን፣ እናጸዳለን። ጠዋት ደግሞ ይደክመናል፣ እንተኛለን። ያው ስንተኛ ነው ከዛ በኋላ ተነስተን ደግሞ ቆመን ለመስራት ፓወር የሚኖረን አይደለ እንዴ? እና እንደዛ ነው እላችኋለሁ ውዶቼ። ግን አበረታቱኝ፣ እሺ፣ ሼር አድርጉልኝ፣ ላይክ አድርጉልኝ። ለጓደኞቻችሁ ደግሞ ሼር እያደረጋችሁ ማለት ነው ቪዲዮችን ይዩልኝ፣ እሺ ውዶቼ፣ የሀገሬ ልጆች። እኔ ማለት ይሄንን ቻናል እየታገልኩ ያለሁት የራሴን ስራ እንድሰራበት ተፍ እንድል አለ አይደለ ያንን ብዬ ነው እየታገልኩ ያለሁት። እናንተ ደግሞ አግዙኝ ውዶቼ። እንደነገርኳችሁ እንደዚህ አይነት ነገሮችን ገዝታችሁ አስቀምጡ። አብሶ በአረብ ሀገር ያለን ልጆች እንደ ቀሳላ እንደ ማሽን የልብስ ማሽን ገዝተን ብናስቀምጥ የምንኖርበት አካባቢ ወይንም የራሳችን ቤት ወይንም ያው የራስ ቤት ይሻላል። አብሶ የላውንደሪ ቤት ምናምን የራስ ቤት ነው አሪፍ። እንደዚህ ያን ነገር ማለት ሌላው የሰራውን ተመሳሳይ ስራ ከምንሰራ እንትን ብለን ለየት ብለን ላውንደሪ ቤት ምናምን አለ አይደለ እንደዛ አይነት ስራ ለመስራት እንዲያመች እንዲላችሁ የልብስ ማሽን እየገዛችሁ አስቀምጡ። በጣም እውነቴን ነው የምላችሁ በጣም እየተወደደ ነው ያለው። አሁን እኔ ለእናቴ የልብስ ማሽኑን አስቤያለሁ፣ ግን ከቀን ወደ ቀን በጣም እየተወደደ ነው ያለው። በተቻላችሁ አቅም እንደዚህ አይነት ነገሮችን ገዝታችሁ ብታስቀምጡ በጣም አሪፍ ነው። እኔ ያየሁትን ልንገራችሁ ላካፍላችሁ ብዬ ነው። በዚህ ሰሞን እኔን የሚያጋጥመኝ ነገር ስለሆነ ነው እና ይህንን ይመስላል ውዶች። እሺ
እና አሁን በድካም ላይ ሆኜ ነው ወደ እናንተ ያው ቪዲዮ ብዙ ቀን ሆኖኛል ቪዲዮ ስላለቀኩኝ። እችን ደግሞ እስቲ ለጓደኞቼ ልንገራቸው ማለት ነው። እና ፀጉሬ ማደግ አይደለ? ይኸው ፀጉሬ ማደገ። የሁለት ወር ፀጉር ቶሎ ነው ፀጉሬ ያደገው። እና እንደዛ ነው ውዶቼ። በተረፈ አትጥፉ፣ አበረታቱኝ። እውነት እኔ የእናንተ ማለት እናንተ እኔና ማበረታታት ያለባችሁ እናንተ ናችሁ። እውነት አበረታቱኝ፣ አግዙኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ቪዲዮ እንዲታይልኝ አድርጉልኝ፣ ሰዓቱ እንዲሞላልኝ ውዶቼ ፕሊዝ። ስወዳችሁ እሺ። ሁልጊዜ ይሄንን ነገር ነው የምናገረው። ሁልጊዜ ያው በእናታችሁ ሰብስክራይብ አድርጉኝ፣ በእናታችሁ ቪዲዮ እንዲቆጥርልኝ የተወሰነ ሰዓት ቪዲዮን ከፍታችሁ ይሁን ምናምን ነው የምለው። ያው ልባችሁ ቅን የሆነ ታደርጉልኛላችሁ። እና በጣም ሰዓቱ ሰብስክራይቡ ችግር የለውም። ሰዓቱ በጣም ከባድ ነው ውዶቼ፣ በጣም ሰዓቱ ከባድ ነው። በተቻላችሁ አቅም ያው የረባ ነገር አለቅም ይገባኛል፣ ግን ቪዲዮውን እየከፈታችሁ ሰዓቱ እንዲቆጥርልኝ አድርጉልኝ፣ አበረታቱኝ፣ አግዙኝ ውዶቼ። ይሄን የምላችሁ ሰላማችሁ ይብዛ። ውድድር ማለት ናችሁ እና ይሄንን ለማለት ነው። በርሱ እንኳን ነው ዝም ያልኩት። እና አበረታቱኝ እሺ፣ አበረታቱኝ የሀገሬ ልጆች። እና እንደነገርኳችሁ ደግሞ ይሄንን እንደዚህ ማሽኖችን ምናምን ግዙ እሺ። ማሽኖችን እየገዛችሁ አስቀምጡ። ከቀን ወደ ቀን እየጨመረ ስለሚሄድ ማሽኖቹን እየገዛችሁ አስቀምጡ። እና ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ።